የአማራ ፋኖ በጎንደር ጠቅላይ ግዛት እዝና የአማራ ፋኖ አንድነት በጎንደር የጥቁር አንበሳና የጎንደሬ በጋሻው ክፍለ ጦር ፋኖች በደፈጣ ሁለት ተሽከርካሪ ሙሉ የኦህዴዱንና የባንዳውን ቡድን ከበለሳ ወደ ጎንደር ሲጓዝ በነበረበት ወቅት ድንዛዝ ጊዮርጊስ ሲደርስ በደፈጣ መደምሰሱን የእቴጌ ጣይቱ ክፍለ ጦር ቃል አቀባይ ፋኖ መልካሙ ጣሴ ገለጸ። ታው እንዳትተኩስ አንተ እንዳትተኩስ ዝም በላ ተኩስ ይተኩስ ጥይት ጨርሰው ይተኩስ ይቅዘናም ተው ይተኩስ ካርቶን ይጠጉኛል ነው ዝም በላ ሰሞኑን ምዕራብ በለሳ ወረዳ ስብሰባ የሰነበተው የኦህዴዱ መከላከያ ስብሰባውን ጨርሶ በብዙ ፓትሮሎች ታጅቦ ወደ ጎንደር እየተጓዘ መሆኑን መረጃው የደረሳቸው ፋኖች ድንዛዝ ላይ ደፈጣ በመያዝ በልኩ አናግረውታል ብሏል። በደፈጣው 40 የሚሆነው ላይ መለስ ሲሽኝ 10 የሚሆኑት ደግሞ እስከ ትጥቃቸው ተማርከዋል። ቁጥሩ የማይታወቅ ኃይልም መቁሰሉን አስታውቋል። ድንዛዝ ለማክሰኝት ከተማ በጣም ቅርብ በመሆኑ ማክሰኝት የነበረው የአገዛዙ ሰው በላ ቡድን በፍጥነት በመድረስ በዙ 23 ወዳገኘበት መተኮሱን ተከትሎና ለአካባቢው ማህበረሰብ ሲባል ፋኖች አካባቢውን ለቀው መውጣታቸውን ገልጸዋል። ከማክሰኝት የመጣው ሰው በላ ኃይልም አስከሬኑን ከጫነ በኋላ በአካባቢው ወደ የሚገኝ የገበሬ ቤት በመግባት አንዲት እናትን በጭካኔ ረሽናል፣ ከብቶችንም እንዲሁ በብስጭት ገድሎ ሸሽቷል ሲል የእቴጌ ጣይቱ ክፍለ ጦር ቃል አቀባይ ፋኖ መምህር መልካሙ ጣሴ ለኢትዮ 360 አስታውቋ። በሰሜን ወሎ ዞን ጉባላፍቶ ወረዳ ሳንካ ከተማ የኦህዴዱ ኃይል በፈጸመው ከ10 በላይ ተከታታይ የድሮን ጥቃት የሕክምና ባለሙያዎችን ጨምሮ ህሙማንና ንስሐን መጎዳታቸውን በአካባቢው ያሉ የፋኖ ኃይሎች ለኢትዮ 360 ሰሞኑን በተከታታይ ከባድ ሽንፈትን የተከናነበው የኦህዴዱ ስብስብ ተከታታይ የድሮን አሰሳ ሲያደርግ ቆይቶ ዛሬ ጥቃቱን ማድረሱን ገልጸዋል። በተለይ ወልዲያ ከተማን በማንኛውም ሰዓት የፋኖ ኃይል ይቆጣጠረዋል ብሎ የፈራው ገዳይ ቡድን ዛሬ በፈጸመው በዚህ የድሮን የሕክምና ባለሙያዎችን ጨምሮ ህሙማንና ንስሐን ተጎድተዋል። እስካሁንም ጥቃቱ በተለያዩ አካባቢዎች ከመፈጸሙ ጋር ተያይዞ የጉዳቱን መጠንና የሞቱትን ንስሐን ቁጥር ማወቅ እንዳልተቻለም ነው በአካባቢው ያሉት የፋኖ ኃይሎች ለኢትዮ 360 ባደረሱት መረጃ አስታውቀዋል። የአማራ ፋኖ ቤተ አማራ ወሎ ዕዝ የደጋው መብረቅ ክፍለ ጦር የኦህዴዱ አዋዲኖ የሚባለውን ኮሎኔል ደሞዝ ከነአጃቢዎቹ ላይ መለስ መሸኘቱን የክፍለ ጦሩ ቃል አቀባይ ፋኖ ዶክተር መላኩ ዳኛው ለኢትዮ 360 ገለጸ። አስቀድም የኮሎኔሉን ፓትሮል ማርኮ ነጥቆት የነበረው የደጋው መብረቅ ክፍለ ጦር ዛሬ ደግሞ የራሱን ነፍስ ከነአጃቢዎቹ ነጥቆ ሸኝቶታል ብሏል። የኮሎኔሉን አስከሬን ለመውሰድ ሄሊኮፕተር ወደ ቤተ አምደራ ጋሸና ከተማ መላኩንና ባዛም ማረፉን በመረጃው አመልክተዋል። ከኮሎኔሉ ጋር ከተሸኙት አጃቢዎቹ ሌላ ኩሌዎቹ ቁስለኛ ሆነው በደጋው መብረቅ ክፍለ ጦር ስር ይገኛሉ ብሏል በመረጃው። በርካታ ብሬንና ሌሎችም የትጥቅ መሳሪያዎች በፋኖዎች እጅ ገቢ ተደርጓል። የፋሽስቱ የሰራዊት መድኃኒትም ተማርኳል ሲል ቃል አቀባዩ ፋኖ ዶክተር መላኩ ዳኛው ለኢትዮ 360 ባደረሰው መረጃው አስታውቋል። የጎንደር ጠቅላይ ግዛት ዕዝ 206ኛ ኮር አንበሳው ጋይንት ክፍለ ጦር አስቻለው ደሴ ብርጌድ ነተከዜና ጨጨሆ ሻለቃዎች ከሌሎች ክፍለ ጦሮች ጋር ጥምረት በመፍጠር ይህንን ቡድን 30 ወደ ሙት ከ12 በላይ ቁስለኛና ከ13 በላይ የሚሆነውን ምርኮኛ በማድረግ ታሪክ ሰርተዋል ሲል የኮሩ ቃል አቀባይ ሻምበል ተስፋ ለኢትዮ 360 ገለጸ። የአንበሳው ጋይንት ሻለቃዎችን ከመሩት አስክዱም ውበቱ እና አርበኛ ስመኘው ፈንታ እንዲሁም በክፍለ ጦሩ የመሃል ጋይንት ብርጌድ የመብረቅ ሻለቃ በአርበኛ አሸናፊ የሚመራውና ከወሎ መኪቱ ባንተ ክፍለ ጦር ጋር ጥምረት በመፍጠር ይህንን ቡድን አራግፎታል ብሏል። በሰንሰለታማው የደብረ ዘቢት ተራራ መሽጎ የነበረው የሰው በላው ሰራዊትን ምሽግ በማስነቀል አግሪት ላይ ትንቅንቅ ውጊያ ቢያደርግም መቋቋም ባለመቻሉ ድጋሚ አስነቅሎ ዛሬ በፍላቂት ከተማ ዙሪያ ሲያራግፈው ውሏል ብሏል። በዚህ ውጊያ ከ30 በላይ የኦህዴዱ ኃይል ከነባንዳው ወደ ላይ ሲሽኛ ከ12 በላይ ቁስለኛውን ይዞ ፈርጥቷል።
ከ13 በላይ የሚሆነው ደግሞ ተማርኳል ሲል በመረጃው አስቀምጠዋል። አንድ የአድማ ብተና ሻለቃ አመራር ከነ ራዲዮ መገናኛ እጅ መስጠቱን 14 ክላሽ መማረኩን ሻምበል ተስፋ ለኢትዮ 360 በላከው መረጃው አስታውቋል። በወሎ በተለያዩ አቅጣጫዎች የተጀመረው ዘመቻ ዛሬም የደሴ ዙሪያ ወረዳዎች በመቆጣጠር ቀጥሏል ሲሉ የፋኖ አባላቱ ለኢትዮ 360 አስታወቁ። በወሎ በርካታ ከተሞችና አካባቢዎችን የተቆጣጠረው የፋኖ ኃይል ለገዳዩ ቡድን ዋና አደግዳጊና የደቡብ ወሎ ዞን ጸጥታ ቢሮ እጩ ባንዳም በፋኖ ጥይት ግንባሩን ተብሎ መሸኘቱን ገልጸዋል። ይህንን ጀብድ የሰሩት ደግሞ በልጅ ኢያሱ ኮር ስር ከቤተ አምደራ ክፍለ ጦር አንድ ሻለቃና ከዙ ተወርዋሪ አንድ ሻለቃ የተወጣጡ የፋኖ አባላት በጋራ ነው ሲሉም የተሰራውን ጀብድ አስቀምጠዋል። ከዋናው ባንዳ በተጨማሪ ከፍተኛ ቁጥር ያለው የኦህዴዱና የባንዳው ኃይል መራገፉንም ጨምረው ገልጸዋል። በእስካሁኑ ውጊያም በደሴ ዙሪያ የሚገኝና ወደ 10 የሚጠጉ ቀበሌዎችን ሲቆጣጠሩ የሰው በላው ቡድን ደግሞ አሁንም በተለያዩ አካባቢዎች የድሮን አሰሳ እያደረገ መሆኑን ከማስጠንቀቂያ ጭምር ለኢትዮ 360 በላኩት መረጃ ላይ አስፍረዋል።